የኢትዮጵያ ከ50 ዓመት በኋላ የሰነደ መዋለ ንዋይ ገበያ አሊያም ስቶክ ማርኬትን በአዲስ መልክ ጀምራለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ታሪካዊ ሲሉ በጠሩት ዕለት አርብ ጥር 2 2017 ዓ.ም በደውል የኢትዮጵያ ስቶክ ማርኬት ለገበያ ክፍት መሆኑን ይፋ አድርገዋል። የሰነደ መዋለ ንዋይ ገበያ በሶሻሊስት ደርግ አስተዳደር ወቅት ነበር እንዲዘጋ የተደረገው። የኢትዮጵያ መዋለ ንዋይ ገበያ የኢትዮጵያ ሴኩሪቲ ኤክስቼንጅ ኢሴክስ ተጨማሪ የውጭ ካፒታልን በማስገባት የልማት ድርጅቶችን የግል የማድረግ ስራውን እንደሚያፋጥነው ይጠበቃል። በአፍሪካ አምስተኛ ትልቁ ምጣኔ ሀብት ባለቤት የሆነችው ኢትዮጵያን ለውጭ ገበያ ክፍት ማድረግ የጠቅላይ ሚኒስትር አብይ አህመድ አንዱ እቅድ ነው። ከዚህ ቀደም በነበረው አስተዳደር የሀገሪቱ ገበያ በመንግስት ቁጥጥር ስር ነበር። ባለፈው ሐምሌ ኢትዮጵያ የብር ዋጋን ዝቅ በማድረግ ከዓለም አቀፉ የገንዘብ ተቋም IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ድጋፍ ማግኘቷ ይታወሳል። ከዚህም ቀደም በነበረው አሰራር የውጭ ምንዛሪ ገበያው መንግስት ባስቀመጠው ተመን መሰረት የሚተዳደር የነበረ ሲሆን አሁን ግን የውጭ ምንዛሪ ዋጋ በገበያው እንዲወሰን ክፍት እንዲሆን ተደርጓል። ባለፈው ዓመት ሰኔ ደግሞ የውጭ ሀገር ባንኮች ወደ ኢትዮጵያ ገብተው እንዲሰሩና የውጭ ሀገራት ዜጎች የባንክ አክሲዮን መግዛት እንዲችሉ የሚፈቅድ ረቂቅ አዋጅ ወጥቷል። ምንም እንኳን ሕጉ ባይጸድቅም የኬንያ፣ የሞሮኮና የዩናይትድ አረብ ኤሚሬትስ ባንኮች ወደ ኢትዮጵያ ገበያ ለመግባት ፍላጎት እንዳላቸው አሳይተዋል። ከ100 ሚሊዮን በላይ ሕዝብ ላላት ኢትዮጵያ የስቶክ ማርኬት መጀመር ትልቅ እርምጃ እንደሆነ የዘርፉ ሙያተኞች ያስረዳሉ። ኢሴክስ እንዴት ይሰራል? የኢትዮጵያ ሴኩሪቲ ኤክስቼንጅ ኢሴክስ 25 በመቶ ድርሻው በመንግስት የተያዘ ሲሆን የተቀረው 75 በመቶ ድርሻ ለግል ባለሀብቶች ተመድቧል። 38 ቢሊዮን ዶላር ፈንድ የሚያንቀሳቅሰው የኢትዮጵያ ኢንቨስትመንት ሆልዲንግ መንግስቱን ወክሎ በኢሴክስ ይንቀሳቀሳል። ባለፈው ዓመት ህዳር ካፒታል ማሰባሰብ ሲጀምር ከሀገር ውስጥና ከውጭ ሀገር ባለሀብቶች 631 ሚሊዮን ብር ለማስገባት አቅዶ ነበር። ሚያዝያ 2016 ዓመተ ምህረት የካፒታል ማሰባሰቢያ ስራውን ካሰበው በላይ እጥፍ ማለትም 1.51 ቢሊዮን ብር አሊያም 26.6 ሚሊዮን ዶላር ማሰባሰብ ችሏል። ከሀገር ውስጥና ከውጭ ኢንቨስተሮች የሚታይ ተሳትፎ ነው ይላሉ ዋና የሥራ አስኪያጁ። ኢሴክስ በኢትዮጵያ የካፒታል ገበያ ባለስልጣናት ነው የሚተዳደረው። ዓለም አቀፍ መስፈርቶችን ለማሟላት በሚል በገበያ ወር የዋጋ አመጣጠን ስራውን ያከናውናል። መንግስት የልማት ድርጅቶችን የግል ለማድረግ በሚያደርገው እንቅስቃሴ መሰረት ግዙፍ ኢትዮ ቴሌኮም በኢሴክስ የሚመዘገብ የመጀመሪያው ድርጅት ሆኗል። ለ130 ዓመት የዕድሜ ያለው ኢትዮ ቴሌኮም 10 በመቶ ድርሻውን ለገበያ ያቀርባል። ይህ ደግሞ ለኢትዮጵያ ስቶክ ማርኬቲንግ ግብይት መንገድ የሚጠርግ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በኤክስ ገጻቸው ላይ አስፍረዋል። ኢሴክስ ከመከፈቱ በፊት ኢትዮ ቴሌኮም 10 በመቶ ድርሻን ለህዝብ ክፍት አድርጓል። ሰዎች በኢትዮጵያ እየተፈጠረ ካለው ሀብት የራሳቸውን ድርሻ መግዛት መቻላቸው ደስተኛ አድርጓቸዋል ሲሉ መቀመጫውን አሜሪካ ያደረገው ፌርፋክስ አፍሪካ ግሎባል ፈንድ ኃላፊ የሆኑት ዘመዴነህ ንጋቱ ይናገራሉ። የኢትዮጵያ እድገት የሚያፋጥነው የሀገር ውስጥ የግል ዘርፍ ነው ሲሉም ያክላሉ። ኢሴክስ ለኢትዮጵያውያን ያለው ጥቅም ምንድን ነው? ኢሴክስ በኢትዮጵያ ትልቅ የገበያ ድርሻ ላላቸው አነስተኛና መካከለኛ ኢንተርፕራይዞች ትልቅ አስተዋጽኦ እንዳለው ይገመታል። አብዛኛው አነስተኛና መካከለኛ ቢዝነሶች ብድር ለማግኘት ሲቸገሩ ቆይተዋል። ኢንተርፕራይዞቹ ከባንክ አሊያም በባህላዊ መንገድ ከባንክ አሊያም ከትስስር የሚደረግ የብድር ስርዓት ካፒታል የሚያደርጉት የስቶክ ማርኬቲንግ ይፋ መሆኑን ተከትሎ ግን ድርሻቸውን በመሸጥ ካፒታል በማሰባሰብ ስራቸው ማስፋትና ስራ መፍጠር እንደሚችሉ ሙያተኞች ይተነትናሉ። በርካታ ቤተሰቦች የተያዙ ቢዝነሶች አሉ። አዳዲስ ፈጠራዎችን ይዘው የመጡ ሰዎች አሉ።
አሁን ትልቅ የካፒታል ገበያ ያገኛሉ ማለት ነው። የኢሴክስ መከፈት ለኢትዮጵያውያን ያለውን ሌላኛውን ጥቅም ድርሻ በመግዛት ትውልድ የሚሻገር ሀብት መግዛት ነው። የምጣኔ ሀብት ለውጡ እንዴት ይታያል? የጠቅላይ ሚኒስቴር ዶክተር አብይ አህመድ የምጣኔ ሀብት ከለሳ ከሀገር ውስጥ እና ከውጭ ዓለም የተለያዩ አስተያየቶችን እያስተናገደ ይገኛል። ኢትዮጵያ በአውሮፓውያኑ 2021 የቴሌኮም ገበያውን በ850 ሚሊዮን ዶላር ለኬንያው ሳፋሪኮም ሲሸጥ እርምጃው አውንታዊ ምላሽ አግኝቶ ነበር። 70 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም ገበያውን ለዓመታት ተቆጣጥሮት ቆይቷል። ሳፋሪኮም በ2023 የገንዘብ መለዋወጫ የሆነውን ኤምፔሳ ለገበያ ማስተዋወቅ በወራት ጊዜ ውስጥ ከ1 ሚሊዮን በላይ ደንበኞችን ማፍራት ችሏል። ነገር ግን ተንታኞች እንደሚሉት በርካታ ኢትዮጵያውያን የምጣኔ ሀብት ከለሳውን በተመለከተ ያላቸውን አስተያየት አሉታዊ ነው ብለዋል። ለምሳሌ የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲንቀሳቀሱ የሚፈቅድ ረቂቅ ሕግ የሀገር ውስጥ ባንኮችን ስጋት ላይ የጣለ እርምጃ ነው። ረቂቅ አዋጅ የውጭ ሀገር ባለሀብቶች እስከ 40% ቀጥተኛ ድርሻ እንዲኖራቸው የሚፈቅድ ሲሆን ድርሻው በውጭ ምንዛሪ እንዲሆን ያስገድዳል። የኢትዮጵያ ባንክ ዘርፍ የመንግስት ንብረት የሆነውን የኢትዮጵያ ንግድ ባንክ የበላይነት ስር ያለ ሲሆን የተቀሩት ሌሎቹ 32 ባንኮች የሀገር ውስጥ ናቸው። የኢትዮጵያ ብሔራዊ ባንክ እንደሚለው የሚቀጥሉት 5 ዓመታት የውጭ ምንዛሪ ለማምጣት በሚል ለ5 የውጭ ሀገር ባንኮች ፍቃድ ይሰጣል። ሌላኛው ህዝቡን ስጋት ላይ የጣለው ጉዳይ ብር ከዶላር ጋር ሲነጻጸር ዋጋው 5% እንዲወርድ የመደረጉ ነገር ነው። ይህ እርምጃ እያሻቀበ ያለውን የኑሮ ውድነት ያባብሰዋል በሚል አንዳንድ ሰዎች ዶላር ማከማቸትን መርጠዋል። ጠቅላይ ሚኒስቴር አብይ አህመድ ይህን ስጋት ለማቅለል በሚል ለመንግስት ሰራተኞች የ300% የደሞዝ ጭማሪ እንደሚደረግ ይፋ አድርጓል። የኢትዮጵያ ምጣኔ ሀብት የወደፊት ዕጣ ፋንታ የኢትዮጵያ ምጣኔ ሀብት የወደፊት ዕጣ ፋንታ የሚወስነው ሀገሪቱ አሁን ያለችበትን የዋጋ ግሽበት፣ ዕዳ እና የውጭ ምንዛሪ እጥረት እንዴት ትወጣዋለች በሚለው ጥያቄ መልስ ላይ ነው። ፈተና ሊኖር ይችላል። ነገር ግን በእኔ እይታ የኢትዮጵያ ምጣኔ ሀብት ወደ ቀጣዩ ደረጃ እንደሚሻገር የፖሊሲ ከለሳውም አስፈላጊ ነው ይላሉ። የኢትዮጵያ ከአበዳሪዎቿ ጋር የዕዳ ሽግሽግ ለማድረግ ውይይቶች በማድረግ ላይ ትገኛለች። ሀገሪቱ ያለችበት ፖለቲካዊ አለመረጋጋት የውጭ ሀገር ኢንቨስተሮችን ለመጋበዝ አንዱ ደንቃራ ሊሆን እንደሚችል ይታመናል። በሰሜን ኢትዮጵያ ለ2 ዓመታት የቆየው ጦርነት የውጭ ኢንቨስትመንቱን የጎዳው ሲሆን IMF በአሁኑ ወቅት በአማራና በኦሮሚያ ክልሎች ውስጥ ያሉ ግጭቶችን አሳሳቢ ናቸው ሲል መግለጹ ይታወቃል። ነገር ግን ባለሙያዎቹ ሀገሪቱ ትክክለኛውን ድጋፍ ካገኘች የምጣኔ ሀብት ከለሳው ውስብስብ ለሆነው ችግር መፍትሄ ሊሆን ይችላል ይላሉ። ይህንን የዩቲዩብ ቻናል ሰብስክራይብ፣ የደውል ምልክቷን በመጫን ቤተሰብ መሆናችሁን አይዘንጉ። አብሬያችሁ የቆየሁት ፍራኦል ከበደ ሲሆን በሌላ ልዩ ቪዲዮዎች እስከምንገናኝ ድረስ መልካም ቆይታ